የፍቅር ጓደኛ ስንመርጥ መስፈርታችን ምንድነው? ብዙዎቻችን ያው የምናውቃቸው የታወቁ መስፈርቶች አሉ። የመጀመሪያው ሃይማኖት ነው። ማናችንም ማንከራከርበት በእምነት የሚመስለንን ሰው እንመርጣለን። ከዛ በኋላ ሁላችንም እንደየፍላጎታችን ወይ የሀብት ሁኔታ ወይ የመልክ ሁኔታ ወይ አካባቢ ሊሆን ይችላል የተለያዩ መስፈርቶችን እንይዛለን። እነዚህ መስፈርቶች በራሳቸው ክፉ አይደሉም። ሰው እንደውም አንድ መምህር ሲያስተምሩ ምን ሲሉ ሰማሁ፣ እኛ የንጉስ ክርስቶስ ልጆች ነን። የንጉስ ልጅ ደግሞ ተመርጦለት ነው የሚያገባው፣ ያገኘውን አያገባም አይደለ? ስለዚህ መስፈርት ማብዛታችን ወይ መምረጣችን ኖርማል ነው። ግን የምንይዛቸው መስፈርቶች ተገቢ ናቸው ወይስ ተገቢ አይደሉም የሚለው ላይ አጽንኦት ሰጥቶ ራስን መመርመር ይገባል። ዛሬ እንድናወራበት የምፈልገው ብዙዎቻችን ማናስተውለው ችላ የምንለው አንድ መስፈርት ግን አለ። ይህም መንፈሳዊ ህይወት። በሃይማኖት የሚመስለን ሰው ሁሉ ለእኛ የተገባ ሰው ነው ወይም ከኛ ጋር ማች የሚያደርግ ሰው ነው ማለት አይደለም። በመንፈሳዊ ህይወታችን እኛን መደገፍ የሚችል ወይ ደግሞ ልንደግፈው የምንችል ወደኋላ የማይጎተን ሰው መሆኑን እርግጠኞች መሆን አለብን። ብንችል ሁልጊዜም ከኛ በመንፈሳዊ ህይወት የሚሻል እኛን ሊያግዘን ሊደግፈን የሚችል ሰው ነው፣ እኛም ከጎኑ ሆነን የምናግዘው ሰው ነው መምረጥ ያለብን። ካልሆነ ግን ቢያንስ ተመሳሳይ ፍላጎት እንዳለን ኦን ዘ ሴም ፔጅ እንደሆነን እርግጠኞች መሆን መቻል አለብን። እሷ እንቁረብ እያለች እሱ እንዘሙት የሚል ከሆነ፣ እሱ እናስቀድስ እያለ እሷ እንጨፍር የምትል አይነት ከሆነ፣ የእሷ ህልም የእሷ ተስፋዋ በተክሊል ማግባት በቤተክርስቲያን ስርዓት ማግባት ሆኖ እሱ ደግሞ እንደዚህ አይነት ፍላጎት ጭራሽ የሌለው አይነት ሰው ከሆነ መጀመሪያ ላይ ጥሩ ሊሆን ይችላል፣ ግን ነገሮች ቁም ነገር መሆን ሲጀምሩ ሲሪየስ መሆን ሲጀምሩ ችግር መፈጠሩ አይቀርም። በጣም በተደጋጋሚ በቤተክርስቲያን አገልግሎት የሚገጥመን ችግር ይሄን በተለይ በእህቶች በኩል ማለት ነው። መጀመሪያ እንደዚህ አይነት ጉዳዮችን ከቁም ነገር አይቆጥሩትም፣ ዝም ብለው ብቻ እምነት አይቶ ይገቡበታል። ከዛ በኋላ ግን የሁለቱ ኢንተረስት በጣም የተለያየ ይሆንና ማስታረቅ ይከብዳል ማለት ነው። እሱ ፍላጎት አይኖረውም በጣም፣ እሷ ደግሞ ትፈልጋለች፣ ወይ ደግሞ እሱ በጣም ብርቱ መንፈሳዊ ሰው ይሆናል፣ እሷ ደግሞ ደንታ የላት ሴት ትሆናለች። ከዛም የሁለቱን ሀሳብ አስማምቶ